بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على رسوله الأمين وآله وصحبه أجمعين وبعد أيها الأحبة السلام عليكم ورحمة الله وبركاته نبسن مገንባት ለስኬታማ ህይወት በሚል የጀመርነው እንደርስ ስድስተኛውን ክፍል ነው የምናየው ኢንሻአላሁ ዐዘ ወጀል። በአምስተኛው ክፍል ደርሳችን ነፍስያችንን ልንገነባ ከሚያስፈልጉ ነጥቦች ውስጥ አንዱ ወደ አላህ ሱብሓነሁ ወተዓላ ጥሪ የምናደርግ ዱዓቶች መሆን አለብን ብለናል። ዱዓቶች የሆነን እንደሆነ የአላህ ካድሬዎች ስለምንሆን አላህ ወዶ ያስወድደናል፣ አክብሮ ያስከብረናል። እዚች ዓለም ላይ በምንኖርበት ጊዜ ስኬታማ ህይወት እየመራን እንኖራለን። ወደዛኛው ዓለም በምንሸጋገርበት ጊዜ ደግሞ የዑለማዎችን ደረጃ የዱዓቶችን ደረጃ እናገኛለን። ሁለቱም ዓለም ያምርልናል፣ ይሰምርልናል ኢንሻአላህ በሚል ጉዳይ ላይ ስንነጋገር ቆይተን ነበረ። እኽዋኒ ወአኸዋቲ ዳዕዋ ማድረግ ተብሎ ሲባል ዱዓቶቹ ዑለማዎች ብቻ አይደሉም። አንዲትም ዒልም የሚያቅ ሰው ዳዒ መሆን ይችላል ተባብለናል። አንድ ዒልም የሚያቅ ብቻ ሳይሆን ሰዎች ዳዕዋ ያደረጉበትን ካሴት ወይንም ኦዲዮ ኦር ቪዲዮ ወይንም መጽሐፍ ምንም ይሁን ምን ማካፈሉ በራሱ ዳዕዋ ነው። እንደዚህ አይነት ቦታ ትምህርት አለና ሂድና ተማር ብሎ መላክ ዳዕዋ ነው። መማር ለሚፈልግ ሰው ኪታብ ገዝቶ መስጠት ዳዕዋ ነው። እስክሪፕቶ መሸመትና መስጠት ዳዕዋ ነው። የዳዕዋ ዘርፎች በጣም ብዙ ናቸው። ሚዲያ ላይ ወይም ህዝብ በተሰበሰበበት ቦታ ብቻ ሂዶ ዳዕዋ ማድረግ መናገር ማስተማር ብቻ ሳይሆን ዘርፈ ብዙ ነው ዳዕዋ ብሎ ማለትና እነዚህን ሁሉ አቅማችን የሚችለውን ያህል እኔ ሳንቲም ያለኝ እንደሆነ በሳንቲሜ ዳዕዋ ማድረግ ይችላልው። ዕውቀት ካለኝ በዕውቀቴ፣ ጉልበት ካለኝ በጉልበቴ፣ ሐሳብ መስጠት የምችል ከሆነ አስተያየት በመስጠት ብቻ የዳዕዋ ዘርፉ ብዙ ነው። ያንን ያረግን እንደሆነ አላህ ይወደናል፣ ሐያታችን ታምራለች፣ ተሰምራለች ብለናል። በዛሬው በስድስተኛው ክፍል ደርሳችን የምናየው ዳዕዋ በመናደርግበት ጊዜ በሁለት ዋና ዋና ነጥቦች ላይ የተመሰረተ ሊሆን ይገባል ዳዕዋችን። እሱ ምንድነው? አልአምሩ ቢልማዕሩፍ ወነህይ ዐኒል ሙንከር። الأمر بالمعروف الله عز وجل بمعروف أززو بلو الله بميفقدونا بميودو ملكول الناس استمرون عزونال ያንን መተግበር والنهي عن المنكر በሰዎችን ደግሞ ከሙንከር አላህን ከሚያስቆጣ ነገር መከልከልና መገሰጽ ይህ ነው ዳዕዋ ብሎ ማለት። ማዕሩፍ ማለት ምን ማለት ነው በአረብኛ ቋንቋ? አላሁ ዐዘ ወጀል ወልተኩም ሚንኩም ኡመቱ የድዑነ ኢለል ኸይሪ ወየእሙሩነ ቢልማዕሩፍ ወየንሀውነ ዐኒል ሙንከር ነው ያለው። ተማም ማዕሩፍ ማለት ምን ማለት ነው ያልክ እንደሆነ ምን ይላሉ ዑለማዎቹ? اسم جامع لكل ما يحبه الله تعالى من طاعته والإحسان إلى عباده. اسم جامع أقلا يهون اسمه لكل ما يحبه الله عز وجل. الله سبحانه وتعالى لم يودو نجر بمولو والإحسان إلى عباده ودبارياوچوم طرو نجر مادرك ይሄ ማዕሩፍ ይባላል። አላህ የሚወደውን መስራት፣ ባሪያዎቹ የሚደሰቱበት ነገር መስራት፣ ይሄ ምን ይባላል? ማዕሩፍ ይባላል። ብዙን ጊዜ አላህ የሱን ሐቅ ብቻ አይደለም የሚያስከብረው የሰዎችንም ሐቅ ያስከብራል። ለምሳሌ እንበልና ስለ ሰላት በሚያነሳበት ጊዜ ቁርአን ውስጥ በብዙ ቦታ ላይ يقيمون الصلاة ويؤتون الزكاة ይላል። እኔንም ይገዙኛል ለመሳኪኖችም ደግሞ እርዳታ የሚያደርጉ ናቸው ሙእሚኖች ብሎ ማለት ይላል። ይሄ ማለት ነው ማዕሩፍ ነው። አምላካችንን በሰላት ማስደሰት፣ ባሪያዎቹን ደግሞ በሰደቃ ማስደሰት ማዕሩፍ ነው። ኢዘን ማዕሩፍ የሚባለው ነገር ብዙ ነው። ይሄ ነው ያ ነው ተብሎ አይዘረዘርም። ሁሉም አላህ የሚደሰትበትና የሚወደው ነገር፣ ባሪያዎቹ የሚደሰቱበትና የሚረኩት ነገር፣ ለሰዎች የምናደርገው ጥሩ ነገር በሙሉ ማዕሩፍ በመባል ይታወቃል። እኛ ለባሪያዎቹ በመናደርግበት ጊዜ ከተደሰቱ ከረኩ ማዕሩፍ ይባላል። ያ ነገር አላህ በሚወደው ስር ከሆነ ማዕሩፍ ማለት ይሄ ነው። ሁለተኛው ሙንከር ማለት ምንድነው ያልኩት እንደሆነ ደግሞ هو اسم جامع لكل ما يعرف بالشرع والعقل قبحه
هو اسم جامع تقلا يهون اسمنو لكل ما يعرف بالشرع والعقل بشريعة دنقاقي يهون بإسلاماوي دنقاقي ميهون بعقل بأمرواچن قبحه مدفوننتو ركاشنتو ركسنتو يميتاوق نجر بمولو من يبالال منكر بمبال يتاوقالنا من معصية الله تعالى وظلم عباده ما اللهن بيمياسقيم ነገር በመስራት እንደገና ደግሞ ባሪያዎቹን የሚያስከፋ ነገር በመስራት ይሄ ምን ይባላል ሙንከር ይባላል ኢዘን ዱዓት የሆኑ ሰዎች ዳዕዋ ሊያደርጉ የሚገቡ ወዴት ነው ወደ ማዕሩፍ አላህ ወደሚወደውና ባሪያዎቹን ወደሚያስደስት ነገር እንደገና ደግሞ ይሄ ጥሪ ነው በመከልከሉ ረገድ ደግሞ ከሙንከር አላህን የሚያስቀይም ነገር አትስሩ ማለትና ባሪያዎችን የሚያስከፋ ነገር አትፈጽሙ ብሎ መምከር ምን ይባላል ዳዕዋ ይባላልና ይሄ መተግበር ይጠበቅብናል ሰዎች የሚወዱት ነገር ማዕሩፍ የሆነ ነገር ሰዎች የሚደሰቱበት ነገር አንዳንድ ጊዜ ማዕሩፍ ላይሆን ይችላል ሰዎች ስለወደዱት ብቻ ማዕሩፍ ላይሆን ይችላል መመዘኛው የኔና የናንተ አቅል አይደለም ሸሪዓው ነው መመዘኛውና ያንን ሚዛን አድርገን ነው ማዕሩፍ ነው ብለን የምንለው فليس المقياس في معرفة المعروف المنكر معروف منكرنا معروفን መጥፎ ነገርና ጥሩ ነገርን ለይቶ ለማወቅ የኔና የናንተ አእምሮ አይደለም عرف الناس وتقاليدهم وما شاع بينهم ይሄ ሰዎች መካከል ላይ ስለተለመደ ሰዎች መካከል ላይ ስለተጠላ ወይንም ሰዎች በብዛት የሚተገብሩት ነገር ስለሆነ ማዕሩፍ ሊሆን አይችልም ሰዎች የሚጠሉት ነገር ስለሆነ ሙንከር ሊሆን አይችልም ለምሳሌ እንበል ጺምን ማሳደግ ነውር የሆነበት አካባቢ አለ እዛ አካባቢ ላይ ነውር ስለሆነ ሙንከር ነው ማለት አይደለም መመዘኛው ምንድነው ሸሪዓ ነው ሌላ ልብስ አለባበስ ያየን እንደሆነ ልብስን ከቁርጭምጭምት በላይ አሳጥሮ መልበስ እንደ ነውር የሚታይበት አካባቢ አለ ይሄ ቁብህ አይደለም ወይም ሙንከር አይደለም ማዕሩፍ ነው አስሉ ሰዎቹ ግን አልለመዱትም ስላለመዱት ሙንከር መሆን አይችልም ስለለመዱት ማዕሩፍ ሊሆን አይችልም እንግዲያውሳ ማዕሩፍ ነው ወይም ሙንከር ነው ልንል ኦር ጥሩ ነገር ነው መጥፎ ነገር ነው ልንል ዘንዳ ሚዛን ሊሆን የሚገባው ምንድነው ሸሪዓ ነው በሸሪዓ ሚዛን ተመዝኖ አላህን የሚያስደስትና ባሪያዎችን የሚያስደስት ነገር ማዕሩፍ ይባላል ልንሰራው ይገባል ሰዎችንም ወደዛ እንዲሰሩ ጥሪ ልናደርግ ይገባል በሸሪዓ ሚዛን ተመዝኖ አላህን የሚያስቀይምና ባሪያዎቹንም የሚጎዳ ነገር ሙንከር በመባል ይታወቃል ልንጠነቀቅ ይገባል ሰዎችም እንዲጠነቀቁት ልንመክር ይገባል ተማ ይሄ የዳዕዋ አስኳሉ መሰረቱ እነዚህ ናቸው እነዚህ ሁለት ነገሮች ላይ ነው ዳዕዋ የምናደርገው ሰዎችን ወደ ጥሩ ነገር ጥሪ በማድረግ እንደገና ደግሞ ከመጥፎ ነገር በመከልከል መጥፎና ጥሩ ማለት ምን ማለት ነው በሸሪዓ ሚዛን አስቀምጫለሁኝ ومما ورد في فضل الامر بالمعروف والنهي عن المنكر بمعروف ማዘዝ አላህ በሚወደው ነገር ጥሪ ማድረግ ማዕሩፍ ብሎ ማለት አላህ የሚወደውና ባሪያዎች የሚደሰቱበት ነገር ወደዛ ነገር ጥሪ ማድረግ ሰዎች እንዲሰሩ መገፋፋት ወነህይ አኒል ሙንከርስ አላህን የሚያስቀይምና ደግሞ ባሪያዎቹን የሚጎዳ ነገር እንዳይሰሩ መከልከልና መምከርን አስመልክቶ አላህ የተናገራቸውን የቁርአን አያዎችን እስቲ ለማምጣት እንሞክር يقول سبحانه ولتكن منكم امه يدعون الى الخير ከናንተው ሰዎች ሊኖሩ ይገባል አለ አላህ የተወሰኑ ቡድኖችና ግሩፖች ሊኖሩ ይገባል አለ يدعون الى الخير ሰዎችን ወደ ጥሩ ነገር ጥሪ የሚያደርጉ ويأمرون بالمعروف የኸይር ትርጉሙ ይሄ ነው ويأمرون بالمعروف ሰዎችን በጥሩ ነገር የሚያዙ ይሄን ኸይር ስሩ ያንን ኸይር ስሩ ብለው የሚያዙ وينهون عن المنكر መጥፎ ነገር ደግሞ እንዳትሰሩ አምላክን የሚያስቀይምንና ባሪያን የሚበድል ነገር እንዳትሰሩ ብለው የሚከለክሉ ሰዎች ሊኖሩ ይገባል وأولئك هم المفلحون እንደነዛ አይነት ሰዎች ናቸው ሊድኑ የሚችሉትና አላህ ዘንዳ ተወዳጅ የሚሆኑ ክቡር የሚሆኑት እንደነዚህ አይነት ሰዎች ናቸው ብሎ አላህ Subhanahu Wa Ta'ala ወደ ኸይር ጥሪ የሚያደርጉና ከሸር የሚከለክሉ ሰዎችን በዚህ መልኩ ያሞግሳቸዋል ያደንቃቸዋል ሱረቱ አልኢምራን 104ኛው አያ ላይ
وكذلك سورة العمران 110 آية يقول كنتم خير أمة أخرجت للناس أن أنت هوناتشو خير أمة مرت هزبوش هوناتشو كالفوت أمموش هلو كالفوت هزبوش بمولو أن أنت ينبي أمة صلى الله عليه وسلم ينبي بنبي جنريشن استيالاتشو وهم بنبي صلوات ربي وسلام عليه سر ያላችሁ በሙሉ خير ምርጥ ህዝቦች ሆናችሁ አለ አላህ ምክንያቱ ምንድነው ያልክ እንደሆነ خير أخرجت للناس በሰዎች መካከል የወጣችና በሰዎች መካከል ላይ የኖረች يعني ለሰዎች አስተምሮ ወይም ለሰዎች ጥቅም የኖረችና ظهرت بين الناس የሆናችሁት እናንተ ምርጥ ሰዎች ናችኋል በምንድነው ምርጥ የሆነው ያልክ እንደሆነ تأمرون بالمعروف الله የሚወደውን ነገር ሰዎችን የሚጠቅምን ነገር ስሩ ይያላችሁ ትመክራላችሁ ለባርስ በርሳችሁ ተዛዘኑ ተመካከሩ ተጠቃቀሙ ይያላችሁም ትመክራላችሁ ወተንሃውና አኒል ሙንከር አላህን የሚያስቀይም ነገር እንዳትሰሩ እርስ በርስም እንዳትበዳደሉ ይያላችሁም ጭምር ትመክራላችሁ በዚህ ምክንያት خير الناس ሆናችኋል خير امه ሆናችኋል وتؤمنون بالله بالله سبحانه وتعالى ደሞ የምታምኑ ሆናችሁ ስታበቁ አለ ይህ ዳዕዋ ፈድሉ ይህ ነው ሰዎችን ወደ ኸይር ጥሪ የሚያደርግ ከሸር የሚከለክል ፈላህ ያገኛል መዳንን ያገኛል በዱንያ መዳንን ያገኛል አላሁ ዐዘ ወጀል ከሚፈራውና ከሚጨነቅበት ነገር በሙሉ ያድነዋል በአኺራም በከዛሊከ ፈላህን ያገኛል ጀነትን የመሰለ ምርጥ ነገር ያገኛል የዚያን ጊዜ የዚህኛውም ዓለሙ የዛኛውም ዓለሙ ተሳካለት አማረለት ብሎ ማለት ያ ነው በመተቀጥለው አያ ሱረቱል አሊ ኢምራን 110ኛው አያ ላይም ደግሞ ምንድነው ያለው خير الناس ነው ያለው ምርጥ የምትባሉ ሰዎች እናንተ ናችሁ خير امه እናንተ ናችሁ ብሎ خير الناس ነው ያደረገን አላሁ ዐዘ ወጀል خير الناس የምትለዋን ፈድል ልናገኝ የምንችለው ይህን ደረጃ ልናገኝ የምንችለው إذا دعونا إلى الله عز وجل بالأمر بالمعروف والنهي عن المنكر يهون እንደሆነ خير الناس لنهون انشلالن الله كنزا يمدبن ويقول سبحانه سورة الأعراف 157ኛው آية لا يدوم من إلال الذين يتبعون الرسول النبي الأمي النزيع ملئتنيان يمكتدلو النبي الأمي يما ينب يما يصف يهونو النبي يمكتلوتو الذين الذي يجدونه يا نبي دمو يجدونه يمياغنيوتو مكتوبا عندهم الناس زندا يتصافو هونو يمياغنيوت في التوراة والإنجيل بتوراة ተውራት ኦሪት የሚባለው ወልኢንጂል ወንጌል የሚባለው ስለሱ ማንነትና ምንነት እዛ መጻፋቸው ውስጥ ተጽፎ የሚያገኙት የሆነው ነብይ ሙሐመድን ሰለላሁ ዐለይሂ ወሰለም የሚከተሉት ሰዎች ስለ ነብዩ ሰለላሁ ረቢ ወሰላሙ ዐለይሂ ተውራት ላይ ተገልጿል የት እንደሚወለዱ የት እንደሚሰሩ ምን እንደሚያደርጉ ስለማነቡ ስለመሆናቸውም የማይጽፉ ስለመሆናቸውም ጭምር ተገልጿል ወከዛሊከ ኢንጂል ውስጥም ተገልጿል አልহামዱሊላህ ይህ በዘመናችን የሚሰልሙ ቄሶች የሚናገሩት ነገር ነው ቦታውንም ጭምር በመጥቀስ እንደዚህ አይነት ቦታ ሄዳችሁ ማንበብ ትችላላችሁ ይያሉ ልክ እንደነ ኡስታዝ ኻሊድ ካሳሁን የመሳሰሉና ሌሎችም የሚናገሩት ነገር ነው በወንጌልም ሆነ በተውራት ስለ ነብዩ ሰለላሁ ዐለይሂ ወሰለም ምንነትና ማንነት ተጽፏል ያንን አላሁ ዐዘ ወጀል ሲገልጸው ምን ይላል الذي يجدونه مكتوبا عندهم في التوراة والإنجيل ተውራት ውስጥም ይሁን ኢንጂል ውስጥ ተጽፎ ስለማንነቱ ተዘግቦ የሚያገኙትን ማንበብና መጻፍ የማይችለው ነብይ የሚከተሉት ሰዎች አለ ቀጥሎ ويأمرهم بالمعروف ያ ነብይ ደግሞ ስራው ምንድነው ያላችሁ እንደሆነ ويأمرهم የሚያዛቸው የሆነ ነብይ ነው بالمعروف አላህን የሚያስደስት ነገርና ባሪያዎችን የሚጠቅም ነገር እርስ በርስ ስለመጠቃቀምም ጭምር የሚመክር አላህን የሚያስደስት ነገር ስሩ ብሎ የሚያስተምርና የሚመክር ነው وينهاهم عن المنكر ከሚያስከፋ ነገር ባሪያዎችን የሚያስከፋና አላህን የሚያስቀይም ብሎ እርስ በርስ መበዳደልንም ጭምር እንዳትሰሩ ብሎ የሚገስጽ የሆነ ነብይ የሚከተሉ ናቸው ብሎ አላሁ ዐዘ ወጀል ወደ አላሁ ዐዘ ወጀል ጥሪ የሚያደርጉትን ሰዎች
በዚህ መልኩ ይጠቅሳቸዋል ሱብሓነሁ ወተዓላ ነብዩን ሰለዋቱ ረቢ ወሰላሙ ዐለይሂ መከተል ብሎ ማለት ይህ ነው ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ ጥሪ ያደርጉ የነበሩበትን መስመር ይዘን ይሄድን እንደሆነ ነብዩን በተከተለን ጥሪ አድርገናል ጥሪያችን ተቀባይነት ይኖራል በዱንያም ያፈራል በአኺራም ፍሬውን እንበላለን ነገር ግን ነብዩን የኻለፈን እንደሆነ እናስተካክላለን በሚል ስም ከዘመኑ ጋር አይሄድም በሚል ስም ሕክማን ወይም ጥበብን እንጠቀማለን በሚል ስም ነብዩ ሰለላሁ ዐለይሂ ወሰለም በከሚሄዱበት መንገድ ውጭ የሆነ ዳዕዋ የምናደርግ ከሆነ ወላሂ ላ ينفعني ولا ينفع الأمة እኔንም አይጠቅመኝ ዳዒውን ኡማውንም አይጠቅምም ተጠሪውን ስለዚህ መደረግ ያለበት ምንድነው በሕክማው ረገድ በጥበቡ ረገድ ከማንንም የበለጠ ነብዩ ሰለላሁ ዐለይሂ ወሰለም እስሉብ الدعوان ከማንንም የበለጠ ያቃሉ ከማንንም የበለጠም ደግሞ ያስተማሩቱ እሳቸው ናቸውና በሳቸው አካሄድ ልንሄድ ይገባል በሳቸው አካሄድና በሳቸው መስመር ይሄድን እንደሆነ ነው ውዳሴውን ልናገኝ የምንችለው ክብሩንም ጭምር ከአላሁ ዐዘ ወጀል ውዴታውንም ጭምር ልናገኝ የምንችለው የምንኻልፋቸው ከሆነ ግን ተጠቃሚዎች ሳይሆን ተጎጂዎች ነው የምንሆነው ከመጎዳት አላሁ ሱብሓነሁ ወተዓላ ይጠብቀን ነው የምንለው نعم ويقول سبحانه أيضا والمؤمنون والمؤمنات آمان وندوچنا آمان سيتوچ على الله بعضهم أولياء بعض كفيلوچو يكفيلوچو رداتوچ ናቸው አለ በምንድነው የሚረዳዱት ያልክ እንደሆነ يأمرون بالمعروف وينهون عن المنكر بالمعروف ያዛሉ አላህ የሚወደውን ነገር ስሩ ብለው ያዛሉ አላህ የማይፈቅደውንና የማይወደውን ነገር እንዳትሰሩም ብለው ይከለክላሉ ወከذلك እርስ በርሳችሁም ተረዳዱ ተጋገዙ ብለው ያዛሉ እርስ በርሳችሁም እንዳትበዳደሉም ብለው ይከለክላሉ እነዚህ ናቸው ማን ብሎ ማለት ሙእሚኖች ብሎ ማለት እርስ በርስ ይረዳዳሉና ይተባበራሉ ብሎ ማለት እነዚህ ናቸው ብሎ አላሁ ዐዘ ወጀል በዚህ መልኩ ይጠቅሰዋል إذن يا أخواني ويا أخواتي ሁላችንም ዱዓቶች የሆነን እንደሆነ ሐያታችን ያማረች የሰመረች ትሆናለች ስኬታማ ህይወት ሊኖረን ዘንዳ ራሳችንን በዳዕዋው ዓለም ልንገነባ ይገባል ዱዓቶች ልንሆን ይገባል አቅማችን የፈቀደውን ያህል ዳዕዋ ልናደርግ ይገባል እስልምና ሃይማኖት ሁሉም በአቅሙ ወደሱ ጥሪ የሚያደርግበት ሃይማኖት ነው አላሁ ዐዘ ወጀል የዳዕዋውን ስራ ለዑለማዎች አልተወም ለዱዓቶች አልተወም ለቃልቻዎች አልተወም እንግዳውሳ ለሁሉም ነው ያደረገው ቃኢለን ኩንቱም ኸይረ ኡማ ኸይረ ኡማ ምትለው ማንን ትይዛለች ሁሉንም ሙስሊም ነው የምታካትተው መቼ አላሁ ሱብሓነሁ ወተዓላ ባዘዘው ስራ ውስጥ የሚውሉ ከሆነ ያ ምንድነው ያላችሁ እንደሆነ اخرجت للناس تأمرون بالمعروف وتنهون عن المنكر الله عز وجل የሚወደውና የሚፈቅደውን ነገር ስሩ ብላችሁ ታዛላችሁ የማይወደውንና የማይፈልገውን ነገር አትስሩ ብላችሁም ትከለክላላችሁ ብሎ ኸይርያውን አምን ያደረገውና በዳዕዋው ስራ ላይ ሁላችንም ልንሳተፍበትና ልንሞክር አቅማችን የፈቀደውን ያህል ልንሞክር የግድ ይለናል የገሌ ስራ ነው እኔን አይመለከተኝም ለዲኑ አላህ አለለት ወይም ዑለማዎች አሉለት ብለን የምንተው አይደለም የሁላችንም ግዴታ ነው ምንም እንኳን የግዴታው ደረጃ በዑለማዎች ላይ ከፍ ቢልም በአዋሞች ላይ ግን ሁሉም ግዴታ አለበት በአቅሙ ዳዕዋ ሊያደርግ ዘንዳ ካልሆነ ግን እኽዋን ካልሆነ ግን ጉዳቱ ዑለማዎችን ብቻ አይደለም የሚመለከተው ወይም ጉዳቱ የተወሰኑ ማህበረሰቦችን ሳይሆን የሚመለከተው ሁሉንም አጠቃላይ ነው የሚሆነው ويقول عمر بن عبد العزيز رضي الله عنه وارضاه كان يقال تبلو يبال نبرالو عمر بن عبد العزيز تاقالاچ عمر بن عبد العزيز تاريخ ان الله تبارك وتعالى لا يعذب العامه بالذنب الخاصه يبال نبرال ان الله لا يعذب العامه ሰዎችን በጥቅሉ አላህ አይቀጣቸውም يعني ሁሉንም አንድ ላይ እርሽም አድርጎ አላህ አይቀጣም بذنب خاصه የተወሰኑ ሰዎች ባጠፉት ጥፋት ምክንያት ሁሉንም አላህ አይቀጣም ተብሎ ይባል ነበር ወትሮውና አሉ ዑመር ከዚያሳ ولكن اذا عمل المنكر جهارا ነገር ግን اذا عمل المنكر جهارا
ወንጀል አላህ የሚጠላው ነገር በገሃድ የተሰራ እንደሆነ استحق العقوبة كلهم ሁሉም ቅጣትን ይቀምሷታል ይቋደሷታል አሉ ዑመር ኢብኑ አብዱል አዚዝ ረዲየላሁ ዐንሁ ወአረዳ إذن يا أخواني منكر بمسرابت جزي من رأى منكم منكرا فليغيره بيده ይሄ ለማን ይመለከታል ስልጣን ያላቸው ሰዎች ወንጀል ሲሰራ ያያችሁ እንደሆነ ያ ወንጀል ምን አገባኝ እኔ ያልሰራሁት አይመለከተኝ ይሄንን ሊያስተምሩ የሚገባው ዑለማዎች ናቸው እኔና አይመለከተኝም ብላችሁ ዝም እንዳትሉን ያሉት ነብዩ ሰለላሁ ዐለይሂ ወሰለም ለምን ያልክ እንደሆነ የተወሰኑ ሰዎች የሰሩትን ወንጀል ሌሎች ከልካዮች ክስባዮች ያሌሉ እንደሆነ ያልተፈጠሩ እንደሆነ በእነዚያ ወንጀል አማካይነት ሁሉንም ሊቀጣ ይችላልና አላህ ኢዘን ወንጀል በሚሰራበት ጊዜ ሶስት አይነት ሰዎች ናቸው እዚህ ዓለም ላይ ያሉት አንደኛ ስልጣን ያላቸው ሰዎች ሁለተኛ ዒልም ያላቸው ሰዎች ሶስተኛ አዋሙ ሰው ነው ተራው ህዝብ ነው እነዚህ ሶስት ሰዎች አይጠፉም ሁሌ ስለዚህ ለሶስቱም ስራ ሰጡ ነብዩ ሰለላሁ ዐለይሂ ወሰለም من راى منكم منكرا فليغيره بيده ወንጀል ሲሰራ አላህን የሚያስከፋ ባሪያን የሚጎዳ ነገር ሲሰራ ያያችሁ እንደሆነ فليغيره بيده በጉልበታችሁ ከልክሉ አሉ እነማንን ስልጣንና ብቃቱ ችሎታ ያላችሁ ሰዎች በስልጣናችሁ ያንን ወንጀል ተከላከሉ አሉ ለምን عام እንዳይሆን ቅጣቱ አንድ ሁለተኛ فإن لم يستطع فبلسانه አቅሙ ያሌላችሁ እንደሆነ ስልጣን የሌላችሁ እንደሆነ ደግሞ فبلسانه በመናችሁ በመላሳችሁ ተከላከሉ አሉ ይሄ ማንን ይመለከታል ሙፍቲ የሆኑ ሰዎችን ይመለከታል ዒልሙ ያላቸው ሰዎች የሚያደምጧቸው ሰዎች ዑለማዎችና ዱዓቶችን ይመለከታል فبلسانه እኛ ጋር ያለው فبلسان ነው በመላሳችን ይሄ ሙንከር ነው ይሄ ኸይር ነው ብሎ ማመላከት ነው ከኛ የሚጠበቀው ስልጣኑ ያላቸው ሰዎች ደግሞ ዑለማዎችና ዱዓቶች የሚያመላክቱትን ኸይር ነው ሸር ነው ብለው የሚናገሩት ነገር ተቀብለው ሲያበቁ ኸይሩ ሲሰራ ማበረታታት ሸሩ በሚሰራበት ጊዜ ደግሞ ከነሱ ጋር በመተባበር ያ ሸር እንዳይሰራ መከልከል ወጉ ይሄ ነው አለመታደል ሆኖ ግን አብዛኛው ቦታ ላይ ይሄ አይደለም የሚሰራው በል ስልጣን ያላቸውም ሰዎች ወቀቱ ያላቸውም ሰዎች ብዙም ጊዜ ሲተባበሩ የሚታየው ሙንከሩ ላይ ነው ለተወሰነ ጊዜ ህይወትና ለተወሰነ ጊዜ ጥቅም ተብሎ ኢላ መን ረሂመ ረቢ አላህ ያዘነላቸው ባለስልጣኖችና አላህ ያዘነላቸው የወቀት ባልተቤቶች ሲቀሩ ብዙ ሰዎች በዚህ መስአላ ላይ ይወድቃሉ ሶስተኛውና መጨረሻው فبقلبه ذلك أضعف الإيمان إيمان كما قال صلى الله عليه وسلم ሶስተኛው ሰው በመላሱ መናገርና መከልከል ያልቻለ ዕውቀት የሌለው ሰው ወይንም ለመናገር ብቃት የሌለው ሰው በመثلا ያን ነገር እሱ ቢቀበልም ባይቀበልም ቢናገርም ባይናገርም የማይቀበሉ ሰው ሊሆን ይችላል ዕውቀት አለው ግን ተራ ሰው ነው ቦታ አይሰጠውም ተማም የሱ ፈትዋ የሱ ዒልም ማንንም አይሰማውም ቦታ አይሰጠውም እንደዚህ አይነት ሰው የተናገረ እንደሆነ በሱ ላይ ችግርና መዘዝ የሚመጣበት እንደሆነ ምንድነው ማድረግ ያለበት فبقلبه ቢያንስ በልቡ ይጥላ አሉ ነብዩ ሰለላሁ ዐለይሂ ወሰለም ذلك اضعف الايمان ደካማ ኢማን ይሉሃል እቺናት የመጨረሻው ደረጃችናት ከዚያ በኋላ ግን በልቡ የማይጠላ ከሆነ ግን ليس بعد ذلك خردل من الايمان كما قال ከዚያ በኋላ ግን ትንሽ የጎመን ዘርፍሬ የምታከል ኢማን እንኳን ልቦናችሁ ውስጥ የለም ነው የተባለው ስለዚህ ሙንከር በሚሰራበት ጊዜ ወንጀል በሚሰራበት ጊዜ አቅሙ ያለው ሰው በጉልበቱ ያኒ በስልጣኑ ስልጣን ያለው እንደሆነ ስልጣን የሌለው እንደሆነ ደግሞ ዒልም ያለው ሰው በዒልሙ ዒልም የሌለን እንደሆነ ቢያንስ በልባችን መጥላት የምንችለውን ያህል ደግሞ ያ የጠላነው ነገር እኛ ለናስተምረው የምንችለውን ያህል ቢያንስ ቤተሰቦቻችንን ጎረቤቶቻችንን ከኛ ጋር ያሉትን ሰዎች በመምከርና በማስተማር ሙንከሩ እንዲወገድ ወይ መጥፎ ነገር እንዳይሰራ ማድረግ ጥሩ ነገር እንዲስፋፋና እንዲበራታ ማድረግ የሁላችንም ግዴታ ይሆናል በዛሬው ደርሳችን ያየነው እخواني واخواتي የዳዕዋ ፈድሉ ወደ አላህ Subhanahu Wa Ta'ala ጥሪ የሚያደርጉ ሰዎች ይሄኛውም ሐያታቸው ይሁን የሚቀጥለው ዓለም ሐያታቸው እንዴት እንደሚሰምርላቸውና አላሁ Azza wa Jal እንዴት ልዩ ቦታ እንደሰጣቸው ነው ያየነው ያንን ስራ የሰሩበት እንደሆነ የተሰጣቸውን ክብርና ጽድቅና ያገኙታል በዚህኛውም በዛኛውም ዓለም ያልሰሩበት እንደሆነ ግን ዕቁባው ቅጣቱ እነዛ ያልሰሩትን ብቻ ሳይሆን የሚመለከተው ሁሉንም ወንጀል የሚሰሩትን ብቻ ሳይሆን የሚመለከተው ይሄ ነገር ወንጀል ነውና ተው ብለው የማይመክሩትንም ጭምር የሚያጠቃልል ቁጣ ሊወርድ ይችላል አላሁ Azza wa Jal ከዚህ ይጠብቀን ኢዘን ሐያታችን ያማረች የሰመረች
ትሆነ ዘንዳ አቅማችን የፈቀደውን ያህል ወደ እስልምና ሃይማኖት ጥሪ ማድረግ አለብን ሁሉም በሚችለው ግዴታውን ሊወጣ ይገባል አስአሉላህ العظيم رب العرش الكريم أن يعصمنا من الذلل وأن يوفقنا في القول والعمل وآخر دعوانا عن الحمد لله رب العالمين